በእስራኤል ሁሉ አሰልፈው ቁጥር አንድ ብያለሁ። ምኑን ያስደነቀው ዛሬ ሰማያትን ያስደነቀበት ብዬ ዙሜን ጠጋ አድርጌ ያጠናሁት ሰው ያለ ምንም ክፍያ ይሄን 100 ኪሎ ጤፍ ተሸክመ እዛ ሂድ ማለት ስልጣን ነው። እስቲ ሽማግሌዎች በሉ አሁን ትንሽ እኮ ሰው ቢቀባ ቦዲጋርድ ነው፣ ለቀቅ በቀጠሮ ነው፣ ትንሽ ከፍ ይልባል። ለቅኖች መንገዳቸውን ያቀና ጸጋን የሚሰጥ የሰማይ አምላክ እንደሆነ እኮ የምታውቁ ይሁንልሽ። ሚሊዮነር የሆነ አብርሃም ለልጁ ሁሉን ያወረሰው ለሱ ሚስት ፍለጋ እንዲና እንዲ ብዬ ሲላት ደነገጠች። አንዳንዱ ስታየው ይከብዳል፣ ይጫጫናል፣ አንዳንዱ ያነቃቃል። ይሄ እኮ የመንፈስ ቅዱስ ስራ ነው። እኔን ስታየው ምን ተሰማችሁ? አንዱ ጸሎታችን ወደ ሰማይ አምዘግዝጎ የሚያሳርገው እግዚአብሔር ፈጥኖ እንዲመልስ የሚያንደረድረው ልብህ ለሰው ልጆች ያለው ማለት በትፈልጉ ትህትናውን ጨምሮ በእግዚአብሔር ቃል እምነት በማመን ነገስታትን ድል የነሱ፣ አንበሳን የዘጉ፣ እሳትን ያጠፉ፣ ባህርን የከፈሉ፣ ሙታንን ያነሱ የሉም ወይ? የሉም። 100 እጥፍ ነው የሚበሉት። የእግዚአብሔር በቃሉ ብቻ እንደሚሰራ አምነው ተአምራት የተመዘገበባቸው ሙሴ ኢብን ሙሴም አለ። ይሄ እኮ ከሙሴም በልጧል። በእስራኤል ሁሉ አሰልፈው ቁጥር አንድ ብያለሁ አሉ። ምኑን ያስደነቀው ዛሬ ሰማያትን ያስደነቀበት ምንጭ ነው ላሳያችሁ ፈልጉ። ለካ ሰማያት በእግዚአብሔር ቃል ላይ ባለ እምነት ተራራ መንቀል ትችላለህ። ቆሮንቶስ ላይ ይላልኩ መንቀል ትችላለህ። በጣም የሚያስገርም ሚስጥር ነው። እኔ እንዴት ተደነቀበት ብዬ ዙሜን ጠጋ አድርጌ ያጠናሁት ሰው ማለት ግን 3 ነገር አገኘው። እናንተ ደግሞ ከኔ በላይ ልታገኙ ትችላላችሁ። እና ሰውየው አይመስላችሁም እንጂ በእውነትም እኔ ማስደነቀኝ አንድ 100 አለቃ ነበር። 100 አለቃው ያለ ምንም ክፍያ ይሄን 100 ኪሎ ጤፍ ተሸክመ እዛ ሂድ ማለት ስልጣን አለው። ሮማዊ 100 አለቃ እስራኤልን ቅኝ ግዛት ይዘው ነበርና ነው። እና ይሄ ስልጣን ያለው 100 አለቃ ባሪያ በቤቱ ነበረው። የ100 አለቃው ባሪያው ታመመ። የላከው ማንን ነው? የእስራኤል እስቲ ሽማግሌዎች በሉ ሽማግሌዎች 4 ነጥብ ምን ሆናችኋል? ልኮን ነው። ማን? 100 አለቃው። ምን ሆነ? ምንም ጥርጥር የለው እናቱ ወይ ሚስቱ አንድ ነገር ሆናለች። ምንም። እሱ ምን ሆነ? ምንም። ልጁስ? ኧረ አይደለም ሌላ ነው ጉዳዩ። እናስ? ባሪያው ነው። ይገርማ። ባሪያ ብቻ አይደለም የሚወደው ባሪያ ታሟል። ደነገጠ ጌታ። አየ እኔን መሳይ እንደራሴ ቁጭ እኔን መሳይ እንደማለት ይሆናል። ለባሪያው የእስራኤል ሽማግሌዎች ላከ። በእውነት ነው ማለት የእምነቱን ምንጭ እኮ ለነገር ነው። የሰማያትን የሚያስደንቅ ምንጭ ለሰው ልጆች ይልቁንም ማህበረሰቡ ላገለላቸው ልብ ሲኖር የሚያስደንቅ ለሰው ልጆች በቅንነት መኖር መልሰው ለሚጋብዙ ውለታ ለሚያመኖሩ አይደለም፣ ለሚመጥኑም አይደለም። በተለይ እንደዚህ ማህበረሰቡ ላገለለው ምንም መድረሻ ለሌለው እንደዚህ ላለ ለተሸጠ ባሪያ 12 ሽማግሌ አክብሮ ሲልክ በእስራኤል አላየሁም። የእምነት ምንጭ ለድሃ ከሚራራን ልብ ስለሆነ ነው። ደግሞ መፈተኛችን እነሱ ናቸው የሚገርማቸው። እና በቤቱ ላለው ባሪያ 12 ሽማግሌ ላከ። ወታደር አስይዞ ሂድ ስለው እኮ የሚሄድ ና ሲለው የሚመጣ ወታደር አለው። አንዱን አሳዝሎ መላክ ሲችል፣ ኢመርጀንሲ ሆስፒታል መላክ ሲችል፣ ሐኪም መጥራት ሲችል 12 ሽማግሌ ለድሆች የሚራራ ልብ። ይሄ በሰማያት በእውነት በጣም የሚያስገርም። ለምን? ኢየሱስ እንዲህ ስለሆነ እኮ ነው። እኔን መሳይ ያገኘው አለ። በቃ የሚገርም ሰማያት ተደነቁ። አሁን ትንሽ እኮ ሰው ቢቀባ ቦዲጋርድ ነው፣ ለቀቅ በቀጠሮ ነው፣ ትንሽ ከፍ ይልባል። እንደ ከዋክብት ነው የሚልቅህ በተቀባ መጠን። አየ እግዚአብሔርን እኮ አያስገርምም እንዲህ ያለ ሰው። መንፈስ ቅዱስ ይጸየፈዋል በእውነት። እና ለምን በሄሊኮፕተር ጠላፊ፣ ኮንፈረንስ ጠላፊ፣ ገንዘብ የሚሰጥ ጠላፊ
በገስታውስ ልዩ ሩም ውስጥ አነጋጋሪው ጊዜ አይሰጣል። ሆም ብለህ ለድሆች ካልሄድክላቸው ወደ አንተ መምጣታቸው አየህ ምክር እኮ ለድሃ ምጽዋት በማድረግ ትጸድቃለህ ማለት ሳይሆን ናቡከደነጾር ድሆችን አልይ አየህ ደስታዬንና የውስጥ ሰላሜን ቀንሰውብኛል ከጎዳና ጠርጋው ጣል የሚል አይነት ንጉስ ነው። ድሆችን የሚጠላ ሰው እንደ ዶፍ ዝናብ ነው ይላል። ነገር ግን አብርሃም የሥላሴዎች ድንኳኑ ለምን ተመቸው? ዲግሪው ነው አይደለም። አየህ እንደዚህ እንደ መቶ አለቃ ለሰው ልጆች አይደለም ይልቁንም ለእንግዶች የሚራራ ነበር። እኔ ምን ኤልያስ ይኸው ቁራት መግብ ነበር ዮርዳኖስ ደረቀ እና ምን አስበሃል? ሶሪያ ልልክ ነው ለ3 አመት ማጋ አንዲት መበለት አለች ባክ ባሏ የሞተባት አንድ ልጅ አላት። መበለት 1000 ኪሎ ሜትር የምትልከኝ እስራኤል መበለት ጠፍቶ ነው? መበለትማ ብዙ አለ ጂ ፕላስ ስንት ቤት ያለው ልብ የለማ 3 አመት አንተን ይመግብሃል፣ አንድ ቀን አይመግብህም። ቼክ አረኳቸው እና እቺ ሴት የምታስተኛኝ ቤት ጥሩ ዘይትና ዱቄት አላት፣ ሄደ ቼክ አርጋት። አየህ እስራኤላዊ ግን እኮ አይደለች። ኤልያስም ሲሄድ አንዲት አሮጊት ጭራሮ ትለቅማለች። የመጨረሻ ዱቄት ዘይት አገጣጥማ ሙት አባት ለሌለው ልጇ መግባ ለመሞት ኤልያስ አልፏት ሄደ። ኤልያስ እሷ ነች አለ። እቺ ጎባጣ ጭራሮ የምትለቅመው እኔ 3 አመት ቼክ አጋልቧን ብራዘር ጎባጣ አሮጊት ምን አትበል። እኔ ምልሽ አቤት ጌታዬ ሆይ አታቆም እኮ ኢቭን በዘር አይገናኙ። እባክሽ ውሃ ጠማኝ፣ ውይ ጌታዬ ጠብቀኝ፣ እግረ መንገድሽን ቂጣ እባክሽ ርቦኛል፣ ይኸው በሕያው አምላክ እምላለሁ። እኔ አምላክ ምን እንደሆነ ኢቭን አላውቅም። ዱቄትና የመጨረሻውን ዘይት አገጣጥሜ ጋግሬ እኔና ልጄ በልተን ለመሞት የመጨረሻ ቂጣ ነው። የሰራዊት ጌታ እግዚአብሔር እንዲል ይሻል ቂጣውን ለባሪያዬ መጀመሪያ፣ ከዛስ ማድጋውና ዘይትና ዱቄት ይበዛዋል። እኔ አላቅህ ከበላ በኋላ ባይሆንስ መጀመሪያ አብዛው አልልህም ብራዘር፣ በቃ እንደ ራበ ገብቶ ጠብቀኝ አለችው። የመጨረሻውን ቂጣ ጋግራ እንካ ብላለችው። ኤልያስ እንዲህ ያለ ሴት በእስራኤል ታገኛለህን? በእውነት አይገኝም ጌታ ሆይ 3 አመት ቤቷ እንድትኖር ፈቅጃለሁ። ኤልያስ እኮ አንድ ቀን እዚህ ቸርች ቢመጣ የአዲስ አበባ ህዝብ ሊመጣ ይችላል። 3 አመት ያለ ከልካይ ጠዋትና ማታ ይሰብካት ጀመራ። ልጇ ሲሞት ያስነሳላታል። ትንቢት ነው፣ ልሳን ነው፣ መገለጥ ነው። ሌላ ኤልያስ ነው የምትሆነው። እኔ ዘይትና ዱቄቱ መብዛቱ እኮ አይደለም። ነብይ ሲገባ፣ መልአክ ሲገባ፣ የእግዚአብሔር ሐሳብ ሲገባ፣ በቅዱስ ቃሉ ስትገባ እቺ ሴት በላጭነቷ ምንድነው? አየ ለድሆች የሚራራ ልብ ስላላት። አሁን ሰው ሁሉ ታውቃላችሁ ይሄ ነገር በጣም እየጠፋ እና ታላላቅ ስራ የሚሰራባቸው ግን አንዱ መመዘኛው ለሰው ልጆች ይልቁንም ለድሆች ልባቸው እንዴት ነው የሚል መፈተኛ ኬላ አለ ማለት ነው። ለቅኖች መንገዳቸውን የሚያቀና ጸጋን የሚሰጥ የሰማይ አምላክ እንደሆነ እኮ የምታዩት የጻፈው እኮ ሙሴ ነው። ርብቃ ያለች የለም ሙሴ ራሱ ግን በራእይ ያሳየዋል። እየተጣደፈች ስትሮጥ በራእይ አይነን ማለት ነው። ጌታዬ ወይ ስትል ይሰማል ማለት ነው። ሙሴ እኮ በመገለጥ ነው የጻፈልን እንጂ በህሊና ዘመን ነው የምትኖር። 10ሩንም ግመል አጠጥታ ጨረሰች። ኤሌዜር ወደቀ። የጌታ አምላክ ይሁንልሽ። ሚሊዮነር የሆነ አብርሃም ለልጁ ሁሉን ያወረሰው ለሱ ሚስት ፍለጋ እንዲና እንዲ ብዬ ሲላት ደነገጠች። ቅንነትሽ የሰማይ ደጅ ከፈተልሽ አላት። አንድ እጁን ዘርግቶ የሰጣት 118 ግራም ወርቅ ነው። በጣም እኮ የሚገርም ነው። እቺ ሴት አየ ይስሐቅን ለማግባት ጉዞ ጀመረች እና ያጠጣቸው 10ሩ ላይ ነው ግን አንዱ ላይ ነው የምትቀመጠው። አዲስ አበባ ልጆች ላታውቁት ይችላል። በፊልም እንዳየሁት ግመል እንደ ፈረስ ዘላ አትቀመጥም። ብርክክ ነው የሚልልህ። ደግሞ ውለታውን አይረሳም። 2 እግሩን ለጥ እንደ ሜዳ ይሆናል። ቁጭ ካልክ በኋላ 2 እግሩን የፊቱን ቀጥ አየ። ከዛ የኋላውን ብድግ ሲያደርግ አይሮፕላኑ ነው ማለት ነው። የከፍታ ዘመን ይባላል ባሁኑ እንዲገባችሁ። መጨበጥ እንኳን አትችልም። በቃ በ9 ሊሙዚን ታጅባ ያው ርብቃ ሰላም ሃይ በዲስታንስ መጨበጥ አይቻልም ለጊዜው። ወርቅሽን እንካ በሙሉ ሰደው
ተዝቆም ማያልቅ መለኮታዊ ፕሮግራም ውስጥ እና ይስሐቅም ርብቃን አያት፣ ወደ እናቱ ድንኳን አገባት፣ ከእናቱ ሞት ተጽናና ይለናል ሙሴ። አብርሃም እያለ እኮ አልተጽናናም በሳራ ሞት። ርብቃ ስትገባ ሐዘን በመስኮት ወጣ። አየ ገና ስታያት ለሰው ልጆች በቅንነት የሚኖሩ ሰዎች ገና ስታየው በልብህ መደሰት ትጀምራለህ። አንዳንዱ ስታየው ይከብዳል፣ ይጫጫናል፣ አንዳንዱ ያነቃቃል። ይሄ እኮ የመንፈስ ቅዱስ ስራ ነው በእውነት። እኔን ስታየው ምን ተሰማችሁ? እንደዛ እኮ ነው እግዚአብሔር። የደስታ መንፈስ ከእግዚአብሔር እኮ የሚሰጥ እና ለድሆች የሚራሩ ይልቁንም ማህበረሰቡ ላገለላቸው ልብ ያላቸው አንዱ ምልክታቸው ለሰዎች የደስታ ምክንያት ናቸው። እና ይሄ 100 አለቃ በጣም የሚያስገርም ነው በእውነት። ለዛ ለድሃው 70 ሽማግሌዎች መላኩ። አንዱ ጸሎታችን ወደ ሰማይ አምዘግዝጎ የሚያሳርገው እግዚአብሔር ፈጥኖ እንዲመልስ የሚያንደረድረው ልብህ ለሰው ልጆች ያለው ማንነት ነው። ዘር፣ ቋንቋ፣ ዕውቀት፣ ድህነት፣ ሀብት ሳትል ሰው መሆኑ ብቻ በቂ ሆኖ ለሰው ምትራራ ከሆንክ አንደኛው ከፍታ ላይ ነው። የሰማይ መስኮት ነው የሚከፍተው በእውነት። በሰዎች ልጆች ላይ ግን ልብ ቅን ካልሆነ ሺሱ ባይገባ እየሰማ እንዳልሰማ ነው የሚሆነው። ለምን ጸጋ ይሰጣል? ጎተራ ለማስፋት እንጂ ለሌሎች አትኖርም ማለት ነው። ነፍሴ ሆይ ቢጠጪ፣ እሺ ቤተሰቤ ብሉ ጠጡ ቢል እኮ ሪከርድ ይያዛል፣ አትሊስት ዲ ያገኛል። ነፍሴ ሆይ ቢ ለምን ለብዙ ዘመን ቀርቅሬ ልሻለሁ። አንተ ሰነፍ ከምትበላው በላይ ሲተርፍ እንድታካፍል እንጂ እንድትቀረቀር ነው። ዛሬ ነው የምትሞተው። ገደለው በዛው ሌሊት። በሰው ፊት ባለጠጋ በእግዚአብሔር ፊት ድሃ እንዲህ ነው ይላል አይደለም? መነገዱ እኮ አይደለም አመለካከቱ ነው። በምድር ላይ ለመኖር ለምን ትፈልጋላችሁ? ስትመረመር ከድሆች ጋር የተቆራኘ ከሰው ልጆች ጋር የተቆራኘ ማንነት ስላላት በመጽሐፍ ቅዱስ ታሪኳ ተጻፈ ማለት ነው። ይሄ ሰው ሁለተኛ በጽናውን ለድሆች የሚራራ ልብ ወደ ቤቱ ሄዳለሁ አለ። አምላክ መራመድ ጀመረ ማለት ነው። ብዙም አልዘገየም። ጌታ ሆይ ወደ ቤቱ እየሄድክ ነው? ሌላ መልእክተኞች መጥተዋል ከ100 አለቃው። ምን ሆናችሁ ነው? ባሪያው ታሟል ነው ያሉ። ተሳስተዋል አለ። ብላቴናዬ ብላ አስተካክልልኛለሁ። ልጁ እኮ አይደለም በስም እንኳን ሲጠነቀቀው ይገርም። ብላቴናዬ አንዳንዴ ጸሎታችን ብዙ ሆኖ ምላሹ ያነሰው ከሰው ጋር በተገናኘ ጉዳይ ይሆንን እላለሁ በእውነት። አሁንማ ይመስለኛል ሺረስ ማዳበሪያ ያርግበት ምድር ራሱ እሺ አትልም። የሰው ደም የፈሰሰበት በጣም ከባድ እርግማን ነው። በሰማይና በምድር የከበደ ሰው እንቁና ፈርጥ የሆነ የሚያበራ ሰው ማን ነው ብትል ለሰው ልጆች በቀንነት የሚያስብ ሰው። ከሰው ውጭ አጀንዳ የለም ብላችሁ በጣም የከበረ አጀንዳ ከሰው በላይ በታች ምን አለ? ኢየሱስ ቢሞት ሰማይ ቢፈጠር አንደኛ ቀን አሳ ብትለው ባህር ብትለው ሁሉ የሰው ልጅን ከመፍጠሩ በፊት ቅድመ ዝግጅት ሲያደርግ ለሰው ልጅ ያለው ክብር ልነግራችሁ አልችልም። ዳም ቢሆን አንድ ሰው ብቻ በምድር ቢኖር እንደሚሰቀልለት ወቁ። ስለበዛን አይደለም እኮ ሰው ክቡር ነው ከምታስበው በላይ። ከመላእክቶች ጥቂት አሳነስከው። ውብና ድንቅ ነው። በስላሴ አምሳል እስትንፋስ እግዚአብሔር እኮ አለበት። በቃል ብቻ ሳይሆን አብጀው በእጁ እንዴት እንደተጠነቀቀለት ስታው ክቡር እንግዳ ነው የሰው ልጅ ለእግዚአብሔር። ሰማያትን ገና መንግስተ ሰማይን አዘጋጅቶለታል እኮ። በጣም የሚያስገርም እንክብካቤ ነው። ግን እግዚአብሔር እንደሚያይ ስለ ሰው እይታ አለ ነው ይስል እኔ እፈራለሁ። ሳኦልም 85 ካህናት ሸክ አረጋቸው ይላል እንደ ሎሚ። ወይ ጉድ ይላል 85ቱን ካህናት በዶይቅ በአንድ ቀን ጭጭ። አሁን ስለ ዶይቅ ነው ሳኦል ማወራ። እንስሳ እኔ ያለው አይጠሙም እኮ ነው የሚሉት። ጻድቅ ለእንስሶች ይራራል፣ ለሰውማ ትላለህ እኮ። ስለዚህ ይሄ 100 አለቃ ሚዛን የደፋበት አንዱ ለባሪያው የሚራራ ልብ አለው አይደለም። ሁለተኛ ግን ጌታ በባሪያው ነው የምትደነቀው። ምኩራብ ሰርቶልናል፣ ከዛስ ህዝባችንን ይወዳል።
ባሪያውን ብቻ አይደለም። እኛ አይሁዶች ሮምን እኮ እንጠላቸዋለን ቅኝ ግዛት ስለያዙ። መቼ ከሀገራችን ተነቅለው እንዲሄዱ ነው የምንፈልገው። እቤታቸው አንገባም፣ አንጨብጣቸውም። እሱ ግን ህዝባችንን ይወዳል። የሚወደን ብትወድ ምን ዋጋ አለ? እሺ ባሪያው ስላገለገለው ነው ትል ይሆናል። የሚጠሉትን አይሁዶችን ፍቅሩ ስሜት ሳይሆን በስራ የተገለጠ ቆሞ ምኩራብ አሰራላቸው። ስታዲዮም ቲያትር ቤት አይደለም፣ የጸሎት ቤት አሰራላቸው። ህዝቡ ምን አሉ? ጌታ በአንድ ድምጽ ነግራለን፣ እየጠላ ነው ይወደናል። 4 ነጥብ። ኢየሱስን የሚያስደንቅ እምነት ለድሆች ከሚራራ ልብ ብቻ ሳይሆን የሚጠሉትን ከሚወድ ልብ የወጣ ጸሎት። አንዳንዴ የሚወዱንን ብቻ ስለምንወድ የሚጠሉንን ስለምንጠላ የሚያስደንቅ ጸሎት ከኛ ይወጣል። መቶ አለቃው ሮማዊ ከህገ መንግስቱ ውጪ ቄሳር ካዘዘው ውጪ አይሁዶችን ይወዳል። ዘሩ ናቸው አይደሉም፣ ይወዱታል። ጊዜ እየጠበቁ ነው ሊፈነግሏቸው። ይሄ ሰው እኮ ሰማያዊ አጋፔ ፍቅር ካልሆነ አይሆንም። ደግሞ በቃል ሳይሆን በተግባር የተገለጠ ነው። ኪሱ የሚገባ ፍቅር አየ፣ ለሌሎች የሚዳሰስ ፍቅር፣ የተገለጠ ፍቅር ነው ያሳያቸው። ብትፈልጉ ትህትናውን ጨምሩበት። በእንዲህ ያሉት ነው ተአምራትን የሚሰራ የሚደበላልቀው። እኔ ይሄን ህልም መተርጎሜ ከሰው የተለየው እንደሆንኩ እንዳትቆጥር። ለፈርዖን ህልሙ እንዲገለጥለት እግዚአብሔር ስለፈቀደ ነው። ወርቁን ለሌላ ስልጣኑን ለሌላ፣ ከሰው የተለየ ሆኜ አይደለም። አየ የሚገርም ነው። እኔ ዝሙት ስራ ስባል እምቢ ብዬ በቅድስና ኖሬ የአብርሃም የይስሐቅ ልጅ በቀላሉ የጸጋ አልመጣም። ብራዘር ቸክዬ ነው። ትህትና ምንም ሳይኖረን ሁሉ እንዳለን፣ ሁሉ ያላቸው ምንም እንደሌላቸው። አየ ወገኖች ሆይ ከኖርኩ አይቀር እኔ እንጀራ በልቼ ተራ ኑሮ መኖር አልፈልግም። ክብሩን ማየት፣ የሰበኩትን መዳሰስ እፈልጋለሁ። የአምላኬን ክብር ማየት እፈልጋለሁ። መንገዱ ግን ለምን ፈለከው? ለዝና ነው? ለክብር ነው? ለምንድን የጸጋ ስጦታን የፈለከው? ለምንድን የእግዚአብሔርን ኃይል የፈለከው? በቅንነት ሰውን ለመጥቀም ነው ወይስ በሰው ለመጠቀም ነው? ከሰማይ እሳት እንድናወርድ እንደ ኤልያስ ኃይል ስጠን። ለምንድን ነው ኃይል የምሰጣችሁ? ሰውን ለማጥፋት ነው ወይስ እሳት አውራጅ ለመባል ነው? ከናንተ ያርቀው። ዋይ ምንም የጸጋ ስጦታ ሳይጎል ሰማያትን እንደ ዝናብ የሚያዘንበው ጸጋን ለሰው ልጆች በቅንነት የማስብ ሲሆን ብቻ የከበረ እንግዳው የሰው ልጅ ነውና። ስለዚህ ሰውን በብሔሩ፣ በሀብቱ፣ በስልጣኑ፣ በጾታው እንዳትከፋፍሉ፣ ለሰው ሁሉ ቅንነታችን እንዳይጠፋ እግዚአብሔር ይፈልጋል።